እንዲሁም አይነት ቤት አለ እንደ የምትሉበትን ቤት የምትደመሙበትን ቤት ነው ዛሬ የማሳያችሁ። እንደምታዩት እንግዲህ አሁን ቀጥታ እንደገባን የምናገኘው ሳሎኑ ይሆናል ማለት ነው። ሳሎኑ እንግዲህ እንደምታዩት ነው። ጎን ለጎን አጠገቡ ደግሞ ኦፕን ኪችን ወይም ደግሞ ክፍት ኪችን ይገኛል ማለት ነው። የራሱ የሆነ ባልከኒ ያለው ባልከኒ በጣም ሰፊ ለመንቀሳቀሻ ፍሬሽ ቡና ለማለት ከእንግዳ ጋር ለመናፈስ ከራስ ጋር ጊዜ ለማሳለፍ የሚሆን በረንዳ ነው ማለት ነው። እንደምታዩት በጣም ሰፊ ነው። በጣም የሚያምር ቪው ነው ያለው። ከተማዋን እዚሁ ሆናችሁ የምታዩት ሁኔታ ነው ያለው ማለት ነው። ይሄ እንግዲህ ባልከኒ ወይም ደግሞ በረንዳው ከማስተር ቤድሩም ጋር ቀጣይ ያሳያችኋለሁ። ከማስተር ቤድሩም ጋር የሚያያዝ በረንዳ ነው ያለው። ተከታተሉ። አሁን እያያችሁት ያላችሁት ባለ 3 መኝታ ነው እንደነገርኳችሁ። ቀጣይ የምናየው መጀመሪያ ማስተር ቤድሩም ወይም ደግሞ ዋና መኝታ ክፍል እናያለን ማለት ነው። ማስተር ቤድሩም ደግሞ ይሄንን ይመስላል። በጣም ጸጥ ያለ ራስን ለማዳመጥ የሚሆን ምንም የሚረብሽ ነገር የሌለው ሰፋ ተደርጎ የተሰራ ማስተር ቤድሩም ነው። ቅድም የነገርኳችሁ ባልከኒ ወይንም ደግሞ ከሳሎኑ ጋር የሚያያዝ በረንዳ አለ ያልኳችሁ ይሄንን ይመስላል ማለት ነው። ይሄ እንግዲህ ከሳሎኑ ጋር ወይንም ደግሞ ከሊቪንግ ሩሙ ጋር የሚያያዘው በረንዳ ነው ማለት ነው። በጣም ደስ የሚል መኝታ ክፍል ነው። ቀጣይ የምናየው የማስተር ቤድሩሙ መታጠቢያ ክፍል ማለት ነው። የጋራ መታጠቢያ ክፍሉ ነው። የጋራ መታጠቢያ ክፍሉ ደግሞ ይሄንን ይመስላል። በጣም ደስ የሚል ነው። ሻወሩ፣ አቀማመጡ፣ ሁሉ ነገር በጣም ደስ የሚል ነው። ለመቀጠል የምንሄደው አንደኛ እዚህ ጋር እንደ ክሎዝድ ኪችንም እንደ ሰራተኛም እንደ ላውንደሪ ክፍልም የምትጠቀሙበት አንድ ክፍል ተጨማሪ ክፍል ይገኛል ማለት ነው። 4 ክፍል አጠቃላይ ማለት ነው። በመቀጠል ወደ ልጆች መኝታ ክፍል ማለት ነው። ይሄ ደግሞ የልጆች መኝታ ክፍል ማለት ነው። ሁለተኛው መኝታ ክፍል ነው። ወይም ደግሞ ሶስተኛው መኝታ ክፍል ሊሆን የሚችል የህፃናት ክፍል ማለት ነው። ይሄ እንደዚህ ሰፋ ያለ ተደርጎ የሚሰራ ነው። በመቀጠል እንግዲህ ወደ ቤት ወይም ደግሞ ሁለተኛው መኝታ ክፍል የመጀመሪያ ልጅ የተኛበት መኝታ ክፍል ነው። ይሄ የሚለበቀው ይሄንን ይመስላል። የራሱ ማስገቢያ መስኮት ይኖረዋል። እዚህ ጋር የራሱ የሆነ ቪው አለው ማለት ነው። እንደምታዩት እዚህ ጋር በጣም ቪው አለው ከተማ ወይም ደግሞ ለአስፋልቱ የሚያይ ማለት ነው። እንግዲህ ይሄ የሚገኘው ደንበር ጋዜቦ ጋር ይገኛል ማለት ነው። ይሄ ቤት ግን አልቋል፣ አይሸጥም። ይህንን ማሳያችሁ ከዚሁ ሳይት ፊት ለፊት አዲስ የምንገነባው ሳይት አለ። እንደዚሁ በጣም በሌግዣሪ ስታንዳርድ ከዚህ በተሻሻለ መንገድ እየተሰራ ያለ ሳይት አለን። ያ ሳይታችን እንግዲህ ከባለ 1 እስከ ባለ 3 መኝታ ክፍል በተለያየ የካሬ አማራጭ እንዲሁም ደግሞ አሪፍ ዲስካውንት ይዞ እየጠበቃችሁ ያለ ሳይት አለን። እዚሁ አጠገብ ፊት ለፊቱ የሚገኝ ሳይት ነው። ጋዜቦ ጋር ነው የሚገኘው ይሄ ሳይት። እዚሁ ፊት ለፊት የሚገኝ ሳይት ነው። በጣም በሌግዣሪ ስታንዳርድ የሚሰራ አሪፍ ሎኬሽን ላይ ያለ ነው ማለት ነው። ስለዚህ ይህንንም ሳይት ማየት ከፈለጋችሁ ሳምፕል ሃውስ እንዲሁም ደግሞ አዲስ የሚገነባውን ቀስ ብላችሁ መክፈል የምትችሉበት እዚሁ ጋዜቦ ጋር ማየት የምትፈልጉ ከሆነ ከታች ስልክ ቁጥር አስቀምጥላችኋለሁ። ከዛ በተጨማሪ ደግሞ በሳር ቤት ካናዳ ኤምባሲ ጋር እንዲሁም ደግሞ ሳር ቤት ኤዩ ወይም ደግሞ አፍሪካ ህብረት ጋር ግንባታቸው 98% የደረሰ ሊረከቡ የደረሱና እንዲሁም ደግሞ በግንባታ ላይ ያለ ሳይቶች አሉ። ከእናንተ የሚጠበቀው ከታች ባለ ስልክ ቁጥር መደወል ነው። እኔ ቤዛ ነኝ፣ ደውሉልኝ። መልካም ጊዜ